ቻይኖች ከሚታወቁበት አስደናቂ ነገሮች መካከል አንደኛው የመንገድ ኢንፍራስትራክቸራቸው ነውና እንደምታዩት ከሆነ ትላልቅ ረዣዥም ድልድዮች እንደዚህ የሚተጣጠፉ ወይም እንደዚህ ኮምፕሊኬትድ የሆኑ መንገዶች ኢቭን ጂፒኤስ ራሱ ግራ የሚያጋቡ ደግሞ እንደዚህ ስታያቸው ራሱ ማለቂያቸው ማያስታውቅ አይነት መንገዶች ታያላችሁና ማለት እንደሌላ ሀገር ኖርማል የሆኑ ብሪጆች መስራት ይችላሉ፣ ኖርማል የሆኑ መንገዶች መስራት ይችላሉ። እነሱ ግን ኤክስትራ ሌንግዝ ይሄዳሉ ላይክ እንደዚህ ሪስኪ የሆነ ሪል የማይመስሉ ኢንፍራስትራክቸሮች ለመስራትና እንደዚህ አይነት ነገር ላይ ኢንቨስት የሚያደርጉበት ምክንያት ማለት ነው አንደኛ የኢኮኖሚ ሞተራቸው እንዳይቀዘቅዝ ነው። ቻይናውስ ማለት ነው ኢኮኖሚው ቀዘቀዘ ከመሰላቸው መንግስቱ ኢሚዲየትሊ ማለት ነው የኮንስትራክሽን ፕሮጀክቶች ይጀምራል። እነዚህ ትልልቅ የሆኑ ግዙፍ የሆኑ ድልድዮችና መንገዶች መገንባት ለብዙ ሰው ስራ እድል ይከፍታል። ፕላስ ደግሞ እንደዚህ ብረት፣ ሲሚንቶ ምናምን የሚያመርቱ ካምፓኒዎች ሁሌም ስራ ላይ ይሆናሉ ማለት ነው። ሁለተኛው ደግሞ ቻይና ውስጥ ትልቅ የሀብት ጋፕ አለ ማለት በጣም አልትራ ሪች የሚባሉ አሉ፣ በጣም ደግሞ ደሃ የተባሉ ገጠር ውስጥ የሚኖሩ አሉ እና መንገዶችን ላይክ ኤክስትራ ማይል ሄዶ ለምሳሌ ተራራ መሀል አሳልፈው ምናምን ገጠርን ከከተማ ሲያገናኙ በመሀል ያለውን ጋፕ ለማጥበብ ገጠር ያለ ሰው ከተማ ኢዝሊ መጥቶ ፈለገውን ኦፖርቹኒቲ ኤክስፕሎይት አድርጎ እንዲመለስ ለማመቻቸት ነው። ሰሞኑን እንደውም የሆነ ቪዲዮ ቫይራል ወጥቶ ነበረ። የሆነ የገጠር የሚኖር ህፃን ልጅ ቻይና ውስጥ ከተማ ውስጥ የሚገኝ በርገር አግኝቶ ሲበላ ማለት ነው። እና ሶስተኛው ደግሞ ማለት ነው ፖሊሲያቸው ላይክ መጀመሪያ እኛን ገንባው ሰው ይመጣል ተጠቃሚ ይመጣል ነው። አብዛኛው ሀገር ላይ መንገድ የሚሰራው መጀመሪያ ከችግሩ በኋላ ነው፣ ወይ መኪና አደጋ ከተፈጠረ በኋላ ወይ መንገድ መጨናነቅ ከተፈጠረ በኋላ ነው። እነሱ ጋር ግን ሁሌም ኤክስትራ ወይም ደግሞ ቀድሞ መስራት ቤተር ነው ብሎ ስለሚያምኑ ነው። የመጨረሻው ደግሞ ያው ጂኦፖለቲካል ፓወር እንዲኖራቸው ኢንጂነሮቻቸውን ምጥቁነት ለማሳየት ሲሉ የሚሄዱት ሌንግዝ ነው ማለት ነው። እችን ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡ። ፎሎ ማድረግ እንዳረሱ። ይመቻችሁ። በ300 ዓመታት ውስጥ ሊገነባ አይችልም የተባለለትና የዓለማችን ድንቅ የምህንድስና ጥበብ የታየበት በቻይና ግዛት ቤባንጂያንግ ውስጥ የሚገኘው በሰማይ ላይ የተንጠለጠለው አስገራሚ ድልድይ በዓለማችን ላይ ካሉ ረዣዥም ድልድዮች በከፍታው አንደኛ ደረጃን የያዘው ይህ ድልድይ ሲሆን ይህም ድልድይ ከታች ካለው ወንዝ እስከ ላይኛው ወለል ድረስ 565 ሜትር ወይም 1850 የጫማ ከፍታ ያለው። ይህም ታዋቂውን የለንደን ኤፍል ታወርን 2 ጊዜ ተደራርቦ ቢተከል እንኳ ከዚህ ድልድይ ከፍታ አይበልጥም። ይበልጥ የሚያስገርመው ነገር በሁለቱ ተራራሞች መካከል ባለው 1341 ሜትር ከፍታ ላይ ድልድዩን የሚደግፍ መካከለኛ ላይ ምሰሶ አለመኖር ሲሆን ሙሉ በሙሉ በ224 ግዙፍ የብረት ኬብሎች ላይ ብቻ የተንጠለጠለ ድልድይ ነው። ይህ ድልድይ ከመገንባቱ በፊት በቻይና 2 ግዛቶች በዩናንና በጉዩዡ መካከል ለመጓጓዝ ከ4 ሰዓት በላይ ይፈጅ የነበረ ሲሆን አሁን ላይ ግን እድሜ ለዚህ ድልድይ ይህ ግዙፍ ሸለቆ ለማቋረጥ የሚፈጀው 1 ሰዓት ብቻ ሆኖ ቻይናውያን ይህንን እጅግ አስቸጋሪ ፕሮጀክት ለማጠናቀቅ የፈጀባቸው 3 ዓመት ብቻ ሲሆን ድልድዩን ለመገንባት አጠቃላይ ወጪ $150 ሚሊዮን አፍሰውበታል። ታዲያ የሰውን ልጅ የመፍጠርና የመገንባት አቅም ያሳየው ይህ ድልድይ አሁን ላይ የዓለማችን የምህንድስና ተአምር እየተባለ ይገኝለታል። በአንደኝነትም ተቀምጧል። እንደዚህ አይነት እውነተኛ መረጃና ቪዲዮ እንዲደርሳችሁ ይህንን ቻናል ላይክ፣ ፎሎ ማድረግ እንዳይረሱ። የዓለምን ሕዝብ እንዳለ እጃቸውን ባፋቸው እንዲጭኑ ያስገደደው የቻይኖች ድንቅ ስራ። ቻይናውንም በኮንስትራክሽን ዓለምን አስደንቃለች። በርዝመቱ ከዓለማችን ቁጥር 1 የሆነውን ድልድይ ቻይና ሰርታ አስመርቃለች። ስለሱ ነገር ልንገራችሁ። ይህም የዓለማችን ቁጥር 1 ረዥም የሆነውን ድልድይ ቻይና የድልድዩን ስያሜ ሁዩጃንግ ብለዋለች። ታዲያ ለምን ያስደነቀው የዚህ ድልድይ ርዝመት ነው። ከስሩ ካለው ወንዝ ድልድዩ ጫፍ ላይ ለመድረስ 625 ሜትር ይርቃል ማለት ነው። የዚህንም ድልድይ ርዝመት ለመገመት ያህል በኢትዮጵያ የሚገኘውን የኢትዮጵያን ትልቁን ፎቅ ማለትም የኢትዮጵያ ንግድ ባንክን ፎቅ 3 ጊዜ ማለትም ከስር ካለው ወንዙ ተነስታችሁ ድልድዩ ጋር ለመድረስ 3 የኢትዮጵያ ንግድ ባንክን ፎቅ ይውጣል። ማለትም 3 ተደራርቦ ነው ሊደርስበት የሚችለው ማለት ነው። በተጨማሪም የዚህ ድልድይ ርዝመቱ ራሱ ዓለምን አስደምሟል። ርዝመቱ ማለትም ከአንድ ስፓን ወደ አንድ ስፓን ለመድረስ የሚፈጅባችሁ ርቀት ማለት ነው 1400 ሜትር ነው። ታዲያ ስትራክቸሩ ብቻ አይደለም የሚያስደንቃችሁ፣ ድልድዩ ራሱን የቻለ ፋውንቴን አለው። በዚህ መልኩ እንግዲህ ፋውንቴን ከድልድዩ ወደ ወንዙ ይወርዳል ማለት ነው። የቻይና ኢንጂነሮችም እንግዲህ ይሄንን ድልድይ ጀምሮ ለመጨረስ የፈጀባቸው 3 ዓመት ብቻ ነው ማለት ነው ይሄንን ኮንስትራክሽን ለመጨረስ። እና በተጨማሪ ይህ ድልድይ ስለተገነባ ብቻ የ2 ሰዓቱን ጉዞ ወደ 2 ደቂቃ ነው ሚኒማይዝ ያደረገው። ማለትም ከዚህ በፊት በዚህ አካባቢ የሚኖሩ ሰዎች 2 ሰዓት ይፈጅባቸው የነበረውን ጉዞ ወደ 2 ደቂቃ ነው ያሳነሰው ማለት ነው። እናም ይህ ድልድይ ብቃቱን ለመፈተን እንግዲህ ቻይና ከወራት በፊት ወደ 96 የሚጠጉ ሲኖ መኪናዎችን በድልድዩ ላይ እንዲሄዱ በማድረግ ማለትም at the same time የዚህ ድልድይ ብቃቱን አረጋግጣለች። በነገራችን ላይ ሲኖ ትራክ መግዛት የምትፈልጉ ሰዎች ኮሙኒኬት አድርጉኝ በ09
በ0900830635 ላይ ኮሙኒኬት አድርጉኝ። ብዙ ብዛት ያላቸው ሲኖትራኮች አሉ አዳዲሶች። እናም ቻይና ከ2 ቀን በፊት የዓለማችን እጅግ በጣም ረጅም የሆነውና ቁጥር 1 የሆነውን ድልድይ ያስመርቃ ለስራ አብቅታለች። ይህም ዓለምን እያነጋገረ ይገኛል። ቻይና በዚህ መልኩ እየሰራች ነው። እኛስ የሚለውን እንግዲህ ኮመንት ላይ ያስቀምጡልኝ። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። China is nearing the completion of the highest suspension bridge in the world, and this thing is insane. It stands 9 times higher than the Golden Gate Bridge in San Francisco at a staggering 2,050 feet. That is over twice the height of the Eiffel Tower, and it's almost a mile long. This means that it will also surpass the length of the UK's Hammer Bridge, which held the record for the longest suspension bridge for 17 years. But the craziest thing is that to build this, they essentially had to drill a skyscraper-sized tower to the side of a cliff. Not the bottom, the side. And they still said that that would be able to hold a multi-lane highway on it. And because of this, they literally had to create custom construction platforms where workers had to operate cranes while suspended thousands of feet in the air. Construction of this thing began in 2022, and they say that it'll be fully operational this year.